እንትን ያልተቆረጠም በቃ ምንድነው በቃ አልተገረዝኩም እናት ምኑ ነው የሚያስቀው አንቆይ ምኑ ነው የሚያስቀው ምኑ ነው ቀላል የሚሆነው መገረዙ ነው እና በጣም ሲምፕል ነው እውነት በጣም ምኑ ነው ሲምፕል እኔ ዛሬ ማደር አልፈልግም እውነት እኔ ዛሬ ማደር አልፈልግም እውነት አሁኑ በቃ ሰላም ይስጥ ይሄው መቀሱ እኔ ልቆርጥ ይሄው በቃ ለሰሽ አሁን እኮ ማለት ነው እኔ ብዙ የሚቆርጥ ከሆነ ደግሞ በጣም ያመኛል እየፈራሁ አይ ነሰሰየት እንጂ ሰላም እንዴት ናችሁ የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ እኛ በጣም ደህና ነን እናንተም በያላችሁበት ሰላማችሁ ብዝት ይበልልን እንዴት ናችሁ ግን እናንተ ክረምቱ እንዴት ይዟችኋል ደህና ናችሁ ወይ ክረምት ማለት ኢትዮጵያ ውስጥ ያላችሁ ከኢትዮጵያ ውጭ ያላችሁ ደግሞ በምን አየር ላይ እንደሆናችሁ ኮሜንት ላይ ንገሩን እኛ ክረምትና ዝናብ ላይ ነው ያለነው ያ እንዴት ነህ አሎ ሰላም እንዴት ናችሁ የኛ ውድና ተናፋቂ የሆናችሁ ቤተሰቦቻችን እንዴት ናችሁ ሰላም ናችሁ እኛ አለን ዛሬ ደግሞ በጣም በሌላ በተመታ ሀሳብ መተናል ትንሽ ወጣ ያለ ባንለው የተለመደም ቢሆንም ግን ደግሞ ለመናገራ ያሳፍራል አንቺ ተናገሪ አንተ ቅደም አባ አንተ ቅደም አንቺ ቅደም አንተ ቅደም በነገራችን ላይ ማለት ነው እቺ አባ አንተ ቅደምና አንቺ ቅደሚ ማለት ነው ከንትን የመጣ ነው ታውቃላ ከቫለንታይን አረታይ ወንዝ ዳር ቆሞ እኮ ነው ወንዝ ውስጥ ለማለፍ አንቺ ቅደም አንተ ቅደም ሌዲስ ፈርስት ይገርማል ወንዝ ሲሆን እናንተ እኛ እንተስከለ ስለዚህ ወንዙ ጋር ሲሆን አንተ ቅደም እላለሁ እሺ እኔን ሁሌ ቅደም ዛሬ ምን ሐሳብ ይመጣል እኔን ቅደሚ ማለት ያለብህ በይዜ ሐሳብ ልጨርሳ ዛሬ እኔ ሁሌ ቅደሚ አንተ ሁሌ እኔን ቅደሚ ማለት ያለብህ የሚበላ ነገር ላይ እና ዛሬ የሚቆረጥ ነገር ላይ አንተ ቅደም ማይቅደም ቤተሰብ የሚቆረጥ ነገር ዛሬ እንግዲህ እቺን መቀስ እንግዲህ ያለ ምክንያት አይደለም እንዲህ ይዞ እንደ ባንዲራ የሚያውለበልባት ምን አስበህ ነው ግን በነገራችን ላይ ጸጉር ቆራጭ ነው ታልግራት የምን ጸጉር የሰው ነው የወንዶች ጸጉር አስተካካይ ቤተሰቦቻችን እንግዲህ ሰሞኑን በምንሰራቸው ቪዲዮዎች በጣም ዘና እያላችሁ ነው ኮሜንት እየጻፉልን ነው በጣም ፈታ እያሉ ነው ለመናገር የኤልዱን የብብቷ ጸጉር ያው ጎፍሮ ነበረ እሱም ተቆርጧል ቤተሰቦቻችን ዛሬ ደግሞ እስቲ እንፈትናት ኤልዱን እንፈትናት ብለን በአንድ ሐሳብ መተናል ምናልባት እንደዚህ ያለ ነገር ተላየ ቤት ሊኖር ይችላል ብለን ስለምናስብ ነውና ይኖራል በነገራችን ላይ ምናልባት በኢትዮጵያ ምናልባት እንደው ብዙም ባይሆን በአውሮፓ ሀገሮች እንደውም ኖርማል ነው ታውቂያለሽ እኔ ሰርች ሳደርግ በጣም ኖርማል ነው የሚባለው ግን ለኛ ሀገር ብዙ ኖርማል አይደለም እንጂ እንዴት ነው ኖርማል የሚሆነው ኖርማል አይደለም በጣም እና ቤተሰቦቻችን ምንድነው መሰላችሁ ሐሳቡ እናገር ኧረ ያሳፍራል ኧረ አይ በቃ እንገራቸው ትንሽ ኧረ ግን የሚያሳፍር ነገር እኮ በጣም እውነት ግን አሳፋሪ ናችሁ የባለፈው ቪዲዮ ኤልዱ ቪዲዮ ግን ቤት እኔ ማለት ነው እውነት ይሄ ገጠመኝም ስላየውና እውነት ለመናገር አውቃለሁ የሆነ ነገር እሺ ይቅርታ ዛሬ የመቀስዬ እና በቃ ኤልዱ የጤና ባለሙያ እንደሆነች ታውቃላችሁ እና ሲስተር ናት ታውቃላችሁ አይደለ ያው ብዙዎቹ ስለምታውቁ እና የሚገርማችሁ ነገር ዛሬ በማጠብቀው ነገር ነውና ፕራንክ ልናረጋት የፈለግነውና በሙያዋ ዘርፍ ነው ፕራንክ በሙያዋ ማለት ነው እና የሚገርማችሁ ነገር ዛሬ እስከ ዛሬ ድረስ እኔ በችግር ላይ እንዳለው ችግር ነው አይደል እሱ ችግር ነው በችግር ላይ እንዳለው እና አልተገረስኩም ለላት ነው ምን ላድርግ እና ምን እሷ ደግሞ የሚገርማችሁ ነገር ሰርጂካል ማለት ሰርጀሪ የምትሰራ ጤና ባለሙያ ናትና ስለዚህ እስካሁን በፍርሃት ሄጄ ጤና ጣቢያም ሐኪም ቤትም ሄጄ እየፈራው ተመልሻለሁ ሳልናገር ነገር ቤተሰብ በድለውኛል በወቅቱ እኔ ማስገረዝ ነበረባቸው ግን አላደረጉትም ከዛም በኋላ ግን ያው አግብቼም ከሷ ጋር ያው እንግዲህ ችላ ይኖራለች አሁን ግን አብሬ መቀበር አልፈልግም ስለዚህ ምን እንደማረግ ግራ ገብቶኛል እና
እሷ ደግሞ የሰርጂካል ጤና ባለሙያ ስለሆነች በቃ እንደውም የሚገርማችሁ ነገር ስለዚህ ነገር እናወራ ነበር እና ይህ እኮ ማይነር ሰርጀሪ ነው ምናምን ታቃልልብን ነበር እና እዚሁ ቤት ውስጥ እንድትሰራኝ በቃ እዚሁ ቤት ውስጥ በዚህ በመቀስ ቀላል ነው ስላለችው በጣም ሲምፕል ነው ስትለን ስለነበር ሲምፕል ከሆነ የኛ ልጆች ምናምን ስናስገርም ነው በጣም ሲምፕል ከሆነ ምናምን ስትለኝ የሰማሁት እና በጣም አስቡት የኛ ህጻናቶች ገና በሳምንታቸው ምናምን ነገር አስቡ እነሱ እኮ ስለለመዱት ነው አይደል ቀላል ነው የሚሉት እንጂ ቀላል ሆኖ አይደለም እንዴ ቀላልማ እንዴት ነው ለምን እኛ መንታዎቹ ወንዶች ስለነበሩ አይተናል አይደል እኔ በነገራችን ላይ ቤተሰቦች ይሄንን ሐሳብ ከምን አመጣው መሰላችሁ ለምሳሌ እኔ እስከ 12ኛ ክፍል ስንማር የሆነ የኛ ከጀማችን ውስጥ አንድ ልጅ አልተገረዘም ነበር እውነት ለመናገር እና አሁን 12ኛ ክፍል ተፈትኜ ይገረዛለሁ ሲል ነበር በጣም ነበር ሲጨነቅ ነበር በጣም ኤክስትሪም ማለት ነው ታውቂያለሽ እና በጣም ያሳዝነን ነበር እና እሱ ልጅ እንግዲህ ከዛ ክረምቱን ይገረዝ አይገረዝ አናውቅም የሆነ ጊዜ ግን ልጅ ወልዶ ከነሚስቱ ታክሲ ተራ ተገናኝተናል ችግር አለ ባይገረዙም እኮ ይወልዳሉ አው ይወልዳል አይዘይ እሱንም እኔ አሁን ሰርች አድርጌ ምናምን አንተ ነህ ያልከኝ እኔ እንደውም መውለድ የሚችሉም አይመስለኝም ነበር ይቻላል አልኩሽ እኮ አውሮፓ ኖርማል ነው አልኩሽ እኮ አይገረዙም አውሮፓ በቃ ኖርማል የሆኑባት አገሮች አሉና እንደኛ ሀገር እንደ ኢትዮጵያ አይደለም እና እኛ ሀገር ነውር ነው ይሄንን ይዞ መኖር ራሱ ነውር ነው ይዞ መገኘት ራሱ ለወንጀል ሳይጠየቅ ነው እና ለማንኛውም ቤተሰቦች በዚህ ምን ትላለች እሷ እንደዚህ ስንላት ምን ትላለች አሁን በቃ እኔ ሌላ ጋር ሄጄ መናገር ስለፈራው ነው አንቺ እህቴ ነሽ መቼም እንግዲህ ካንቺ የሚደበቅ ነገር የለም እህቴ ገበናዬ ነሽ አንቺ ስለዚህ ምን ላድርግ አሁንም እዚሁ ሰላምን ስጭኝ እላታለሁኝ እና ምን ትላለች ግን ምን የምትል ይመስልሻል ነው መስቀው ነው ይመስልኝ ምክንያቱም አስቅኝ ከሳቀች መጀመሪያ ትስቃለች መጀመሪያ ትደነግጣለች በኋላ ግን የሚያስቃት ነው የሚመስል እየቆየች ስትሄድ ከሳቀችማ ጭንቀት የሚያስቃት ከሆነማ እንባላታለን መጀመሪያ መጨነቃችን አይደለም እያልኩ ያለው ግን ገና ልትነግራት እሱ መሆኑን ስታቅ የሚያስቃት ይመስለኝ በተለይ ደግሞ ያስቃታል ብዬ ማስበው እቲ መቀሷን በኋላ ነው ይላት የሚሄደው በኋላ መጥቼ በነገራችን ላይ ጋቢን ለብስና እሱ አሁን የሚገርማችሁ መኝታ ቤቷ ነው የምንቀሳቀሳት ሲገረዙ ግን ለምንድን ነው ጋቢ የሚለብሱት እና ታዲያ እዚህ ላይ ሱሪ አይለብስ ቁስል ላይ ሱሪ ይለበሳል እንዴ ከካሜራ ትውጫ እንደዚህ ድፍት እያልሽ ዝም ብለሽ ማለት ነው እንዴ እኛ ካሜራማን የለንም ባይዘው የቤተሰቦቻችን ለቪዲዮ ጥራቱ በጣም ይቅርታ እንግዲህ ካሜራ እስከምንገዛ በጣም እውነት ለመናገር በስልክ ነው እየቀረጽን ያለ ነው ካሜራ መግዛታችን አይቀርም ጽድት ያለ ቪዲዮ ወደ እናንተ ማምጣታችን አይቀርም ቤተሰብ ደግሞ ባለንም ስንመጣ ደስተኞች ናቸው ለዚህም ደግሞ በጣም አድርገን እናመሰግናለን እናንተ ማዝናት በነገራችን ላይ እኛ ሁለትም ሶስት ሰው ማዝናናት ከቻለን እኛ እንፈልገው እሱ ነው ቤተሰቦቻችን ኢንተርቴይን ማድረግ ነው ኢንተርቴይን ማድረግ ብቻ ሳይሆን ደግሞ አንዳንዴ ቁም ነገር ባዘለ መልኩ አሁን ለምሳሌ የዛሬውን ሐሳብ ያመጣነው ቅድም ዳኒ አንድ አብሮት የተማረ ክላስሜቱ ስለነበር ከሱ አንፃር ነው ግን ምን መሆን ይችላል ፖይንቱ ምንድነው በቃ መገረዝ ይቻላል ሐኪም ቤት ሄዶ ምንም ችግር የለው መገረዝ ይቻላል ነውር አይደለም በዚህ ሁኔታ ላይ የተጨነቃችሁ ያላችሁ ካላችሁ ማንኛውም ጤና ተቋም ሄዶ ሚስቱን ከሚያስጨንቅ ሚስትም ብቻ አይደለም አብዛኛው ያላገቡ ወጣቶች ናቸው የሚጨነቁት አንድ እሱ ብቻ ሳይሆን በነገራችን ላይ ሚስቶች ለባሎቻቸው ገመና ሸፋኞች ናቸው ገብቷቸዋል አይደለ ብዙ ነገሮችን ተሸክመው ይኖራሉና ያንንም ለማሳየት ነው አሁን እንግዲህ ኤሚኒን ተሸክማኝ እንደኖረች ለማሳየት ብዙዎች ደግሞ በእንደዚህ ውስጥ የሚያልፉ እንዴ ያ ልጁ ብቻ አይደለም እኔ ትልቅ ሰው አውቃለሁ ልጆች ወልዶ የልጆች አባት ነው ያልተገረዘ አውቃለሁ እውነት ለመናገር ሰፈር ውስጥ ማለት ነው ያደኩበት አካባቢ ላይ ይኖራል እና ምን ያህል ሴቶች ማለት ነው ሚስቶች ባሎቻቸው ምን ያህል ብዙ ነገሮቻቸው ያው ባልና ሚስት እሷ ብቻ ሳትሆን እሱም ብዙ የሷን ድክመቶች ምናምን ተሸፋፍነው ይኖራሉና የማንም ትልቅ ክሬዲት የሚሰጠው ትንሽ ክሬዲት የሚሰጠው አይደለም በእርግጥ ሴት ልጅ ከፈጣሪ የተሰጣት ብዙ ቤት ውስጥ የምትችለው የምትቀበለው ኃላፊነት አለ እሱ ደግሞ ተፈጥሮ የሚሰጠው ነው ጎበዝ ስለሆንክ ምናምን አይደለም ግን ትዳር ላይ ሁለቱም ወንድ ባልም ሚስትም ሁለቱም ገበና ተሸፋፋኞች ናቸው ግዴታ ነው አንዱ ገበና ስለሆነ ማለት ነው ግን ደግሞ እንደዚህ አይነት ጭንቀት ውስጥ ያላችሁ ሳታገቡ ለማግባት አስባችሁ ለፍቅረኛችሁ ለመንገር ምን ብዬ ነው ምነግራት ምናምን ብለ መጨነቅ ላይ ያላችሁ ግን በቃ በቀላሉ ጤና ጣቢያ ሄዶ ቀላል ነው በቃ መገረዝ ይቻላል በክፍለ ሀገር ላይ አድጋችሁ ይሄ ነገር ያልተደረገላችሁ ሳትገረዙ ከቀራችሁ ማንኛውም ጤና ተቋም
በቀላሉ ግርዛት ማድረግና ጭንቀታችሁ ማስወገድ ትችላላችሁ ለማለት ነው። የቪዲዮ ዋና ሀሳብ ይሄ ነው። አዎ ግን ቀላል ነው ማለት አይደለም። ህመም አለው። ሲያድጉ ህፃናቶች በህፃናትነታቸው የሚገረዙት ህመሙ እንዳይሰማቸው ነው። ግን ትልቅ ሰው ሲሆኑ ደግሞ ህመም አለው ይኖራል። ግን ከጭንቀቱ አይበልጥም፣ ከሳይኮሎጂ ዳሜጁ አይበልጥም። ግን አሁን ተገርዣ አይመስልም እንደ ህመሙን ስነግራቸው ያው በልጆች ካይተዋላ በጣም አይ ትልቅ ስትሆኚ ህመም ይኖራል። ቤተሰቦቻችን እስቲ ኤልዱ ጋር እንሂድና ሳሎን እንጥራትና የምትለውን እንስማ። እንግዲህ ሪአክሽን እናያለን ማለት ነው እና ለእኔ ምን አይነት ሶሉሽን እንደምትሰጠኝ ማየት ፈልጋለሁ። አዎ እኛም ደግሞ እንግዲህ እንደተጨነቀ ሰው ሆኖ በጣም ግን እንዳስቂ ታውቃላችሁ። እኔ ሀሳቡ ራሱ በጣም ሲያስቀኝ ነበር፣ ግን አመልጠኛል። ግን እንዳምንም ብዬ ምክንያቱም በቃ ግዴታ ነው ሰው ማስደንገጥ ግድ ስለሆነ ያቅሜን እሞክራለሁ። እኔም አንተም እንዳስቅ እስቲ እንሞክራለን። ከብብት አልወጣላችሁ እንዳትሉን። እስቲ እንሂድና ሪአክሽን እናያለን። አብራችሁ ቆዩ፣ ተከተሉን። ቤተሰቦቻችን እንግዲህ መኝታ ቤት ነው ያለችው፣ እሷ መኝታ ቤቷ ነው ያለችው። የሚጠርተሻት ነኝ። እሺ ጠርቻት መጣል። ምን ይፈጠራል ዛሬ ማየት ነው። እውነት እኔ በጣም ምን ሆነ ነው መኝታ ቤት እሱ መኝታ ቤት ምን ሆነ ነው? መኝታ ቤት ምን ሆነች ነው? ክረምት ስለሆነ ነው። በጣም እየቀዘቀዘኝ ነው ሳሎን። እንዴት ነሽ? አለሁ። እንዴት ነሽ? እኛ እንኳን ደህና ነን። እንዴት ነሽ? አለሁ። ሰላም። በጣም እንደዚህ ወፍራም ልብስ ለብሰሽ አንቺ ምን አለብሽ? አንቺ እየቀዘቀዘኝ ነው። እኔ ብርድ ነው ምናምን ትያለሽ። ያልተያዘ ሰው ዛሬ እንደውም እናንተ እኔ ሲንግል እኔ ብረደኝ እንጂ የሆነ ነገር ልነግርሽ ነበር። ምንድን ነገር ደስ ይለኛል። በቃ በጣም ጨነቀኝ። ምንድን ነው ችግር አለ? አትጨናነቅ፣ ንገራት። እኔ እኮ መጀመሪያ ያንተ ችግር አይደለም አንዴ እህቴ ልጅ ብዬ ነው እንትን ያልኩት፣ ግን አሁን በጣም ጨነቀኝ። በቃ የሚያስጨንቅ ከሆነ ብትተውስ ቢቀር በቃ እኔ እኮ ይቅር ብያለሁ። እስከ መቼ አብረህ አትቀበር? ምን ሆናችሁ ነው? አብሬ አልቀበር በዚህ እድሜ ምናምን። ምን ሆናችሁ ነው? ምን ሆነህ? ገና ሰው ፊት ለማውራት ከባድ ነገር በጣም ምንድን ነው ችግር አለ እንዴ? አይ በቃ ንገራት። ያው ችግር ነው። ምንድን ነው ንገራት። ምን ሆናችሁ ነው? ምን ሆናችሁ ነገር አለ? ምን መሰለሽ እንግዲህ ከሷ የሚደበቅ ገበኔ ለምህትህን አትንገራት። እኔ እሱን ብዬ እኮ ምን አጋጠማችሁ? ምን መሰለሽ ያራጣችሁኝ። አረ ግን ከባድ ነው። ወይኔ ዛሬ ልታስጨንቁኝ ነው የጠራችሁኝ? ነገሩ በእናታችሁ ግን ታውቃለች ችግርህን ራስህ ይዘህ እንደመኖር ቀላል ነገር የለም። ለሰው ስትነግሪው ነው እንጂ ችግር ጥሩ መፍትሄ የሚገኘው እኮ ለሰው ሲነገር ነው። አንዳንድ ነገሮች አሉ ይዘሻቸው ብትሞቼ የተሻለ የሚሆኑ በጣም ጨነቀኝ። ክረምት አስጨንቆኛል። ለራሴ ነገር ምን ሆናችሁ? ምን መሰለሽ ቤተሰብ ግን ቤተሰባት እኮ ነው። እንዴት አስቡ ግን በቃ እንዴት አስቡ ነገ የሚፈጠር ነገር ብሎ አያስቡም። በቃ በጣም የሚያናድዱት ማለት ምንድነው? እንዴት ሰው ቤተሰብ እንዴት ለልጁ አያስብም ማለት አልገባኝም። ምን ሆናችሁ ነው? ወይኔ ፈጣሪ በእንጭጮ የሚቀጭ ችግር እዚሁ አሳድግ ምንድነው? ልጁን ያስጨንቃል። ቤተሰብ ደግሞ እዚህ ጋር ምንድነው? ምን አደረጉ? ወይኔ ግን አንዳንድ ነገር ግን ለመናገር የሚያሳፍራል። ይሄ ነገር ያንቺ ምንድነው? እሱ እንደዚህ ተጨነቃችሁበት ነገር ምን በቃ ነገራት እንዴ? ምንድነው? በቃ ነገራት። ምንድነው የሆናችሁ? እኔ በጣም ጨንቆኛል። እውነት በጣም እንዴት እንደምነግራት እራሱ በጣም ጨንቆኛል። ወይ አንቺ ንገሪያት። ምን ብዬ ነው የምነግራት? አንተ ንገራት። እንዴት ታደርለች እንዴ? ይሄ ምን ተብሎ ይወራል? ሲጀመር እኮ ይቅር ብያለሁ። እኔ ግን ውስጥ ግቡና በቃ ንገራት። ምንድነው? እሺ እኔ እኮ በቃ ምን ውስጥ ገብቼ የወንድ ነገር እኮ በጣም የወንድ ነገር ምንድነው? ወይ ነገር እሺ እሷ ትንገረኝ። ይሄ ቤተሰብ ግን በቃ ሲጀመር የእሱ ችግር አይደለም። ታውቂያለሽ ቤተሰብ በእንጭጩ በጥሬው መቀጨት የሚችል ነገር ይኸውልሽ አሁን ምን አለ መሰለሽ አሁን እስከ ዛሬ ማነው በጣም ጨንቆኛል እውነት ለመናገር በቃ ምንድነው? ቆይ ንገረኝ። ንገራት እባክህ እንዴ ስንት እስከ እንትን ታውቂያለሽ ምንድነው እሱ እንትን አቤት እንዴት ነው የሚወራ? ማቴ ዛሬ ምንድነው የሆናችሁት? ቆይ አንቺ አሁን የጤና ባለሙያ አይደለሽ?
በጣም ጨነቀኝ። ምንድነው እሱ? ኧረ በእግዚአብሔር ንገሩኝ በእናታችሁ አታስጨንቁ። በቃ እንደ ጀመረ ደፈርብ ነገር ምን ሆኖ ነው? አንቺ ወይስ ትንገረኝ? እሺ አንተ ምን ብዬ ልንገርሽ? ያስረዳሽ ያሳፍራል። በቃ ያሳፍራል። ኤልዱ ያሳፍራል። ምንድነው ማሳፈር ነገር? ምንድነው እዚህ ምድር ላይ የሚያሳፍር ነገር አለ? እኔ አሁን ስንት ጊዜ ሐኪም ቤት ሄድኩኝ ማለት ነው። ሐኪም ቤት ሄድኩኝ እሄዳለሁ፣ ግን እፈራለሁ። ፈርቼ እመለሳለሁ። ለሌላ ሰው እንዴት ብዬ እናገራለሁ ብዬ ተጨነቀ እኮ በቃ እንዴ በሽተኛ ይሆን ልጁ ከዚህ በላይ በቃ ነገር ታውቂያለሽ። አሁን ግን በቃ አንቺ አንደኛ የጤና ባለሙያ ነሽ፣ እንደ ሁለተኛ እህቴ ነሽ ብዬ ነው በቃ ለነገርሽ የፈለኩትና አሞኑ አይደለም እንትን ኧረ ህመም ባንድ ስሙ ይሻላል። ሄደሽ ተናግረሽ ትገላለሽ። በቃ እኔ ራሱ ጉዳይ እንትን ያልተቆረጠም በቃ ምንድነው ታይ እኔ በቃ አልተገረዝኩም። እናት አንቺማ ሳቂ ምን አለብሽ? እና ያልተያዘ ግልግል ያውቃል። አልተገረዝኩም። አንቺ ትስቂያለሽ እንዴ? እኔ እኮ ተጨንቄያለሁ። እኔ ተጨንቄ አንቺ ትስቂያለሽ እንዴ? ምን አደረገው? ግራ ገብቶናል። አንቺ ትስቂያለሽ እንዴ? ቆይ ማለት ይሄን ድሮም እኮ እኔ ብዬሻለሁ። አይደለም አንቺ እኮ ይኸውልሽ እኔ ፈርቼ ነበር። እውነት እኔ ፈርቼ ነበር። እኔ አሁን እኮ በቃ ባልናገረው እሱ ቆይ አይደለም አይደለም እሱ እንዴ ተጨንቆ መሳቂያ ታደርጊያለሽ እንዴ? እና ይሄን ያስጨንቃል ማለት ይሄን ያስጨንቃል። ስንት ጊዜ ነው እየነገርሽ? እንዴት ነው የማያስጨንቀው? እየነገርሽ እኮ ነው ጤና እንዴ እየተጨነቁ ነው። እንዴት ነው የማያስጨንቀው? አይደለም ይሄ እኮ በጣም ሲምፕል ነገር ነው። ምኑ ነው ሲምፕል የሆነው? ላንቺ ነው ሲምፕል እንዴ? ላንቺ ነው ሲምፕል እንዴ? ምኑ ነው ያስጨነቀው ማለት? ምኑ ነው ያስጨነቀው ማለት? በሰው መምነው ነው አንቺ ምስቂው? ይቅርታ ግን አይደለም ማለት እኛ ምንም ችግር ቢደርስብን ትስቂብናለሽ ማለት ነው። ለዛ አይደለም ማለት አንደኛ በጣም ቀላል ነገር ነው ይሄ። ምኑ ነው የሚያስቀው? አሁን ቆይ ምኑ ነው የሚያስቀው? የኔ ህመም ያስቃል ያለብሽ ማለት ነው። እዛ ሆስፒታል የኔ ህመም ያስቃል ወይ ነው? ተጨራስ መሰለሽ ትገማታል አለመገረዝ ያው ናችሁ ሲጀመር ያው ናችሁ እናንተ በቃ ሲጀመር ለሰው አዘኔታ የላችሁ። የጤና ባለሙያ ስትባሉ ለሰው እንትን የላችሁ። ኧረ ዝም ብላችሁ በእናትሽ ያው እሷን የሆነ እዚያን ያክል ለእኔ ካላዘነች በቃ እሺ በቃ ይቅርታ ስለሳኩኝ ግን ኧረ በእናትሽ በቃ እኔ አሁን ሲጀመር ካንቺ መፍትሄ የምፈልግ ደግሞ ታየው መፍትሄ ነው እንፈልጋለሁ። መፍትሄ እንደዚህ ነው መፍትሄውማ ሳቅ ነው። አየሁ ወይ ምንሽ ቀላል ነው። ምኑ ነው ቀላል የሚሆነው? መገረዙ ነው እና በጣም ሲምፕል ነው እውነት በጣም ምኑ ነው ሲምፕል? ይኸውልህ አንደኛ በቀላሉ መገረዝ የሚችል ነው። ምን ሆናችሁ ነው? ቤተሰብ ነው ታዲያ። እኔ ልጆቼ ማለት ነው በእኔ የደረሰ በእነሱ አይድረስ ብዬ ገና በ8 ቀናቸው ነው ያስገረዝኩት። እነሱ ግን ይኸው እስካሁን ማለት ነው አስቀምጠው። እናንተ ሳታገባ በፊት ለምሳሌ ትገረዝ ቢያንስ እንዴ ትምህርት ላይ ነበርኩኝ አስቢ። ከዛም በኋላ ደግሞ ፈራው እንዴት ሄጄ እኔ ደግሞ ፈራለሁ። እኔ ሕክምና ቦታ ሄዳለሁ። እሱ ከሚጨነቅ እንዲህ ሰው ተናግሮ ተመቸሽ ነው ያልኩት። አንቺ ትቀልጃለሽ እንዴ? ተመቸሽ ምናምን ትያለሽ እንዴ? አንቺ ምን ሆነሽ ነው? አንቺ የሰው ችግር እንዴት ነው የምትረጂው? የሰው ችግር መረዳት መቻል አለብሽ። ወይኔ ወንድሜ ምናምን ብለሽ ታዝኛለሽ። አንቺ ካንሰር አይደለም እኮ ለምንድን ነው ወንድሜ? በጣም ቀላል ነገር ነው። እኔ መስራት የምችለው ነገር እኮ እሱን ነው የምፈልገው እኮ እኔ መጀመሪያ ያልኩት እኮ እሱን ነው። ምንድን ነው ይዞ ይመጣ እናቴ? እውነት እኔ ዛሬ ማደር አልፈልግም። እውነት እኔ ዛሬ ማደር አልፈልግም። እውነት ምኑን የምታስረጂኝ? ሲጀመር እስከ ዛሬ ራሱ አንቺ ይዘሽ አትሄጂም እንዴ? ለምን ይዛኝ ሄዳለች እኮ ይዛኝ። ግን እኔ ይኸውልሽ አንደኛ እንትኔን ለሰው መናገር ፈራው ገመናኝ ማለት ነው። እንዴ ምን ብዬ ልናገር? በመጀመሪያ እኔ ሳኩት እኔ ቤተሰብ ስለሆንኩ ነው እንጂ አሁን እዛ ሆስፒታል ብትሄድ ማንም ሳይ አይ በዚህ አይነትማ በጣም የሚስቀው ይችላል ሰው አይደለም። እኔ ራስዬው በቃ ቤተሰብ ስለሆንኩ ያስቃል እንጂ ደግሞ የራስ ያስቃል እኮ እውነት። አረ እዛም ላይ ሲሰሩ እየሳቁባቸው ነው ማለት ነው። ልንገርህ እውነት ስነግርህ ቀላል ነው፣ በጣም ቀላል ነው። ሰራት የሚችል ነው። የእውነቴን ነው እንዴ። ምንድነው በቃ መቁረጥ ነው ቀላል ነው። አንቺ ደግሞ አስጨናቂ እና ልትሄድ ነው እና እስከዛ ድረስ ራሱ ለምን እንደተቀመጠ እውነት በጣም ቀላል ነው። ለመሰልሽ ወይ ቀላል እኛ እንዴት እንደተጨነቀ ነው ታይ በቃ ነገር የለም። እኔ እኮ ሆስፒታል እኮ ይዤው ሄጃለሁ። ሄዶ ካርድ አውጥቶ ምን ብሎ በቃ ይቅር ገበሬ ለሰው አላሳይም ብሎ ስንት የተመለሰ ምንድነው ይሄ? ሲጀመር የጤና ባለሙያ ይሄ ብርቅ አይደለም። ልትሄድ ነው? በቃ እንሂድ አብረሽ አንቺም አብረን እንሄዳለን። በቃ አይሻልም ከመጨነቅ ማለት? ኧረ እናንተ ራሱ ይሄን ያህል መጨነቃችሁ ያማችኋል። በጣም ቀላል ነገር እኮ ነው። ቀላል አይደለም። ምንድነው
አሁኑ በቃ ሰላም ይስጥ። ይኸው መቀሱ ይኸው በቃ ለሰሽ በቃ እኔ አሁኑ ነው በቃ እኔ አሁን ይኸው በቃ መቀስ በቃ አሁኑ እንደማለት ፈልገው እና ቀላል ነው አልሽኝ እንዴ? እና እኔ ሆስፒታል ነው። ይሄ እኮ ሆስፒታል ብዙ እቃዎች ያስፈልጉታል። ምን እቃ ያስፈልጋል? ለቀላል ነገር እንዴት ነው እቃ የሚያስፈልገው? መቆረጥ ነው አልሽ? ምን ነው? አይ የመቆረጥ ነው ማለት እኮ አንቺ ዝም ብሎ እዚህ ፀጉርሽን በምትቆረጭበት መቀስ ልቆርጭ እንዴ? ያማቻል እንዴ? እና አንደኛ ማደንዘዣ ያስፈልጋል። ትልቅ ስትሆን ደግሞ ይደማል። ብሊዲንግ ችግር የለውም። አረቄ የሚጠጣ ትንሽ ደዘዝ ያደርገዋል። ጭራሽ አረቄ ማደንዘዣ ያስፈልጋል። ንጹህ እቃዎች ምንም ሰው ያልተሰራበት ስቴራላይዝድ ምናምን የሚባል ነገር አለ። ምን ሆናችሁ ነው እናንተ? እሱ ነገር ያስፈልጋል። እና ሲፈርቻን ላንቺ ለምንድን ነው ነገርሽ ታዲያ? ባልቦን ብለን እንተራርገዋለን። ጭራሽ ኢንፌክሽን እንዲቆረጥልሽ ነው ያለሽ። ኢንፌክሽን እኮ ይፈጥራል። ምን ሆናችሁ ነው እናንተ? እንዲቆረጥ ለእሱ አይደለም የሚቆረጠው ከኔ ነው የሚቆረጠው። ያው ነው ወኪል አለ ግን ይቅርታ ግን ማለት ነው እንሂድ ወደ ሆስፒታል። የት? በቃ እና እዛ ሄደን እንትን እናስተካክለዋለን። ሲቀጥል ደግሞ በመጀመሪያ ቆይስቲ አትላልሆኑ ተነስና ትይልክ አይደለም ምን አለ እንደሚቆረጥ ራሱ እንደሚቆረጣው ተነሳና እንትበለ ቼክ ታርገጥኝ በቃ ወንድምሽ አይደል እንዴ? ኧረ ችግር የለውም። ምን ነው ቆይ አይደለም እኔ እህትነቱ አሁን እኮ ማለት ነው እኔ ብዙ የሚቆረጥ ከሆነ ደግሞ በጣም ያመኛል ብዬ ፈራሁ እኮ ቼክ ታርግ ቢያንስ እሱን ወቅና ወለ መቅረቱ ለመሄዱ ተነሳ አይደለም ምንም ትልቅ አይደለም ቆይ አትነሳ ትልቅም ሆነ ትንሽ ማለት ይቆረጣል ለታ ምን ያህል እንደሚቆረጥ አላይ እንዴ ወንድምሽ አይደል? ሲጀመር በማለት የራስን ሰው አይሰራም። ሲቀጥል ቤት ለምንድን ነው የራስ ሰው አይሰራም? አይ አይደለም ዘመድ የራስን ቤት ሰርጀሪ አይሰራም። በቃ ዲሰንት ባልሚስቱን ያዋልድ የለም ሰርጀሪ ምንድን ነው አይደለም። ምን አልፈልግም እሺ አሁን ተነሳና ቆይ አማውንቱን ሊቆረጣን መጠኑን ይለታ ቢያንስ እሱን እንኳን አግዡ እንዴ አንቺ ነው ነገር አረጁም ልስኩ ብዙ ይቆረጣል ትንሽ እያለ ጭንቀት ውስጥ ነው ያለው። በጣም እኮ በቃ ተነሳና ትትበልልሽ አይደለም ላስረዳ ተነሳ ቆይ እንደ ፊቴ ላዙራል ኦሬት ላዙር አንቺም ታያለሽ አብረሽ አይ ነሱ ሰየት እንጂ እኔ ማይታ አልፈልግም እንዴ ለብሰና እንዴ አንቺ እኔ ባልገረዝም አትገረዝ ማለት በጣም ቆርቆሮኛል እኔ አንቺ ግን በቃ አንዲ የእውነትም ቢሆን ትስቅብኛለሽ። አሃ እየቀለድክ ነው። አሁን በሰው ችግር ግን አይሳቅ። በሰው ችግር ይሳቃል። አንቺ እየቀለዳችሁብኝ ነው። ዛቢ አንተ አለብን በእናትህ እሷ ባለፈው እንዲያጎፍራ ዋዋን እያለች የመልስ የምትሞሉ ነው። ተበልተሻል። እውነት ቤተሰብ እንዴት ነው? በእርግጠኝነት እንጂ ያደርጋቸዋል። እኛ ራሱ ከአቅም በላይ እያሉ የሚሰራ እውነት የመልስ ብድሩን የማይመልስ ወንድ ልጅ አይወለድ ብላችሁ ራሳችሁ ናችሁ አላችሁ ትገኛለሽ። ግን አንተ እስከዛ እናንተ አትቆረጡ መቼም። ቻው ቤተሰብ፣ እንወዳችኋለን።